ሰላም ሰላም ወዲ አቲ ዩቲዩብ ተከታታዮች፣ ዛሬ እንግዲህ የሚገርም እራት ነው የምንሰራው አብረን። እንግዲህ እዚህ ጋር ጅብን አድርጌያለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ አሰራሩ እንሄዳለን። እዚህ ጋር 2 ጅብን ወይ 3 ማንኪያ ጅብን አድርጌያለሁ። ከላዩ ላይ ማዮኔዝ እናረጋለን። በጣም የሚጣፍጥ ነው፣ ሞክሩት፣ ትወዱታላችሁ። እንግዲህ እዚህ ጋር አልከፈት ብሎ እያስቸገረኝ ነበረ። አይው የተወሰነ አድርጌያለሁኝ እና አሁን ደግሞ እናረጋለን፣ ኩኪንግ ክሬም እናረጋለን። ኦኬ የተወሰነ ግማሽ እናረግበታለን ማለት ነው። አንድ ላይ እናዋህደዋለን ማለት ነው። አንድ ላይ እናዋህደዋለን። እንደዚህ አንድ ላይ በደንብ አድርገን ሚክስ ካረግነው በኋላ እንግዲህ እዚህ ጋራ ያዘጋጀው ቶስት አለ። ቶስቱ ላይ እንጨምረዋለን ማለት ነው። በዚህ መልኩ አስተካክየዋለሁ ቶስቱን። እላው ላይ ቅድም የሰራነውን ማዮኔዙንና ኩኪንግ ክሬሙን እና ጅብኑን አንድ ላይ የደባለቅነውን እዚህ ቶስቱ ላይ እናፈሳለን ማለት ነው። እና ሞክሩት፣ በጣም አሪፍ ነው። ሞክሩት፣ በጣም ጥሩ ነው። ለራት ምርጥ ነው። በዚህ መልኩ እንዲርስ ታረጉበታላችሁ ማለት ነው። በደንብ እንደዚህ እስከሚረስ ያልነካካው ቦታን በደንብ አድርጋችሁ ታረጋላችሁ። ከዛ በኋላ አሪፍ ይሆናል ማለት ነው። እንግዲህ ሞክሩት፣ በጣም እንደምትወዱት ባለሙሉ ተስፋ ነኝ። እና ምርጥ አሰራር ነው፣ ቀላል ነው፣ ቶሎ የሚደርስ ነገር ነው፣ አይቆይም። አሁን እዚህ ጋር የሰራሁት ዶሮ ሰርቻለሁ። ዶሮ ውስጥ የጨመርኩት ካሮት እና ምንድነው ዶራ፣ ፍልፍል ምለዋን ምናምን አድርጌ ነው የሰራሁት ማለት ነው። ያላችሁን ቁድራ መጠቀም ትችላላችሁ። እዚህ ጋር ጅብን ሞዛሬላ አረግበታለሁ። ከና አሰራሩ ከመጀመሪያው የምትፈልጉ ከሆነ በደንብ አድርጌ እሰራለሁ በድጋሚ ማለት ነው። እና ዩቲዩብን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ ውዶቼ። እና አመሰግናለሁ የምትከታተሉ፣ ላይክ የምታረጉልኝ፣ ኮሜንት የምትሰጡኝ ሰዎች በጣም በጣም ነው ማመሰግናችሁ። እግዚአብሔር ያክብርልኝ። እና እንደዚህ አስተካከልኩት። እንደዚህ አስተካክዬ ጨርሻለሁ። አሁን ላዩ ላይ ቅድም የቀረኝን የኩኪንግ ክሬሙን እና ጅብኑ ምናምን ከላይ ድጋሚ ያፈስበታለሁ ማለት ነው። ሁሉም ቦታ እንዲደርስ በደንብ አድርጌ አፈስበታለሁ። እና ሞክሩት፣ በጣም ጥሩ ነው። ልዩ ልዩ የሆነ ነገር ነው። አይከብድም ብዙም ለመስራት። እንግዲህ አሁን ጅብን ሞዛሬላ ከላይ አድርጌበታለሁ። ለአንድ 15 ደቂቃ 20 ደቂቃ ፎረን ውስጥ እናስገባዋለን። በዚህ መልኩ በስሎልናል። እስካሁን ስለተከታተላችሁኝ አመሰግናለሁ።